እንዴት በቀላሉ የኬክ ክሬም እቤት ውስጥ መስራት እንችላለን? አዘጋጃጀቱ በጣም ቀላል ነው፣ ትወዱታላችሁ። የመጀመሪያ የሚያስፈልጋችሁ 2 እንቁላል፣ ስኳሩን ሳይሆን ውሃውን በዚህ መልኩ ታረጉታላችሁ ማለት ነው። ከዛ በኋላ ሩብ ሻይ ማንኪያ ቫኒላ፣ ሩብ ሻይ ማንኪያ ጨው፣ 1 ሻይ ማንኪያ የሚያክል ሎሚ በዚህ መልኩ ታደርጉታላችሁ ማለት ነው። ከዛ በኋላ ሩብ ኩባያ ዘይት፣ እያረፋችሁ ነው ዘይቱን የምታረጉት ማለት ነው። 2 የሾርባ ማንኪያ ስኳር፣ በጣም የቀዘቀዘ ከፍሪጅ የወጣ ሩብ ኩባያ ውሃ ታረጉበትና በዚህ መልኩ በደንብ ትመጡታላችሁ። ያው በጣም ብዙ ሰዓት ነው የሚወስድባችሁ፣ በጣም አርካሚ ነው። በማሽን ቢሆን የተሻለ ነው። እኔ በእጄ ነው የሰራሁት። ነገር ግን መጨረሻ ላይ እንግዲህ በጣም ቢያድክም በጣም የሚያምር ቆንጆ ክሬም ወጥቶልኛል ማለት ነው። በቀላሉ እንግዲህ በዚህ መልኩ ቤታችሁ ውስጥ መስራት ትችላላችሁ። እንደምታዩት በዚህ መልኩ ነው ለ10 ለ15 ደቂቃ እንግዲህ ፍሪጅ ውስጥ ታረጉታላችሁ ከመስራታት ያው ከመጠቀማችሁ በፊት ማለት ነው። እንግዲህ ኬክም ያው ለእናንተ ለማሳየት ያክል 2 እንቁላል በዚህ መልኩ ታደርጉትና ሩብ ኩባያ ስኳር፣ ትንሽ ኬክ ነው የምጋገረው፣ ሩብ ኩባያ ዘይት